በምስራቅ ወለጋም በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ሕግ ሲገደል 3 አቃቢያን ሕግ ታገቱ። በኦሮሚያ ክልል ምስራቅ ወለጋ ዞን በጅማ አርዶ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቢያን ሕግና በሕግ ላይ በታጣቂ በተፈጸመ በተባለ ጥቃት አንድ የአቃቢ ሕግ አመራር ሲገደሉ 3 ደግሞ ታግተው ያሉበት አለመታወቁ ተገልጿል። በኦሮሚያ ክልል አቃቢያን ሕግ ማህበር ፕሬዝዳንት አቶ ታደሰ ንጉሴና ኢታና ለአዲስ ስታንዳርድ እንደገለጹት የኦሮሚያ ክልል አቃቢያን ሕግ የሆኑት ነጋሴ ከበደም፣ አለማየሁ መለሰ፣ አዲሱ ለገሰና ይርጋለም ምትኩ ለመንግስት ስራ ትላንትና ህዳር 17 ቀን 2018 ዓ.ም ከጅማ ከተማ ወደ ነቀምቴ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሀራ የተባለች ቀበሌ ላይ ሲደርሱ ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድን ቁጥጥር ስር ውለዋል ብለዋል። የድርጊት ከሰዓት በኋላ 9 ሰዓት አካባቢ መከሰቱን የገለጹት አቶ ታደሰም ታጣቂዎቹ አቃቢ ሕጎቹ ቁጥጥር ስር ከዋላቸው በኋላ አቃቢ ሕግ ነገሰ ከበደን በጥይት በመግደል የቀሩትን 3 አቃቢያን ሕግ አግተው ወስደዋል ሲሉ ተናግሯል። አቃቢ ሕግ ነገሰ ከበደን መግደላቸውም ተረጋግጧል። አስክሬናቸውም ለቀብር ወደ ሱሉልታ ከተማ ተወስዷል። የተቀሩ ሰዎች ደግሞ በምን ሁኔታ የት እንዳሉ አናውቅም በማለት የኦሮሚያ አቃቢያን ሕግ ማህበር ፕሬዝዳንት አቶ ታደሰ ንጉሴ ኢታና ለአዲስ ስታንዳርድ ተናግሯል። ትላንትናው ዕለትም በማርበርግ ቫይረስ 2 ተጨማሪ ሰዎች ህይወታቸው ሲያልፍ 2 ሰዎች ደግሞ ቫይረሱ እንደተገኘባቸው ተገለጸ። በሐዋሳ የቫይረሱ ታማሚ የሆነ አንድ ግለሰብ መገኘቱም ተመላክቷል። የጤና ሚኒስቴር ትላንት ህዳር 17 ቀን 2018 ዓ.ም በተደረገ 7 የላቦራቶሪ ምርመራ 2 ተጨማሪ ሰዎች በማርበርግ ቫይረስ ሲያዙ 2 ሰዎች ደግሞ ህይወታቸው ማለፉን አስታውቋል። 2 ሰዎች ከበሽታ ማገገማቸውም ተገልጿል። በአጠቃላይ እስካሁን በተደረጉ 78 የላቦራቶሪ ምርመራዎች 12 ሰዎች ቫይረሱ የተገኘባቸው ሲሆን ከነዚህም 7 ሰዎች ህይወታቸው አልፏል። 2 ሰዎች ከበሽታው ሲያገገሙ 3 ሰዎች ደግሞ በሕክምና ላይ እንደሚገኙ የሚኒስቴሩ መግለጫ ያሳያል። እስካሁን ቫይረሱ ከተገኘባቸው ሰዎች መካከል ከጅንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው ክትትል የተደረሰበት አንድ የሐዋሳ ከተማ ነዋሪ እንደሚገኝ የጤና ሚኒስትሯ ዶክተር መቅደስ ዳባ አስታውቀዋል። እንዲሁም 349 ሰዎች ንክኪ ያላቸው መሆኑን ክትትል እየተደረገባቸው መሆኑን የገለጹት ሚኒስቴሯ 119 ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ገልጿል። ይህ በእንዲህ እንዳለ የጤና ሚኒስቴሯ ዶክተር መቅደስ ዳባ ከኢትዮጵያ የጣሊያን አምባሳደር ሴን ፋሪስ ጋር በማርበርግ ቫይረስ ወቅታዊ ሁኔታና በሁለቱ ሀገራት መካከል ስላለው የጤና ዘርፍ ትብብር ላይ ያተኮረ ውይይት ማድረጋቸውን ከሚኒስቴሩም ያገኘነው መረጃ ያመለክታል። 5,681,857,260 ብር በመመንዘር የህዝብ እና በመንግስት ላይ ጉዳት አድርሷል የተባሉ ተጠርጣሪዎች ማረሚያ ወረዱ። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ክስ የተመሰረተባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። አንደኛ ተከሳሽ አቶ ክፍሌ ወልደ ማርያም ጋውም የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የነበሩ፣ ሁለተኛ ተከሳሽ አቶ ወልዳ ደምሴ ክብረት የኢትዮጵያ የግብርና ስራዎች ኮርፖሬሽን፣ ሶስተኛ ተከሳሽ አቶ ተንሳይ ሜጫ ወልደ ስላሴ በኢትዮጵያ የግብርና ስራዎች ኮርፖሬሽን፣ አራተኛ ተከሳሽ ወይዘሪት መንበረ ኃይለማርያም ነጋሳ የኢትዮጵያ የግብርና ስራዎች ኮርፖሬሽን፣ አምስተኛ ተከሳሽ አቶ ሚሊዮን ገረመው፣ ስድስተኛ ተከሳሽ አቶ ሰለሞን ገብሬ፣ ሰባተኛ ተከሳሽ አቶ መንግስቱ ተስፋ፣ ስምንተኛ ተከሳሽ አቶ ዘላለም ዳኜ፣ ዘጠነኛ ተከሳሽ ካፒቴን ወንደሰን ካሳ፣ አስረኛ ተከሳሽ አቶ ጸጋዬ በርሃ፣ 11ኛ ተከሳሽ አቶ አለባቸው ሞልቶት ዳኜ ናቸው። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾችም በጋራ በተናጠል የተሰጠባቸውን ስልጣን ያለ አግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር መዳበሪያ ግዢ እንዲፈጸም የሰጡትን ውክልና የኮርፖሬሽኑ ስራ አመራር ቦርድ ውሳኔ የግዢ መመሪያዎችን ውሎችንና ድንጋጌዎችን በመጣስ ነበረ ወንጀሉን የፈጸሙት ሲል ፖሊስ
ገልጿል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም